በጥንት ወቅት በሚስጥራዊው የኢትዮጵያ ደጋማ አካባቢዎች ለካ የሚባል ሰላማዊ መንግስት ነበረ። የዚህ መንግስት ንጉስ ጥበበኛው ዳግማዊና ንግስት ፀሐይ ነበሩ። ብቸኛ ልጃቸውን ልዕልት መድኃኒት እንደ ተራ የነገስታት ልጆች አልነበረችም። ይህች ልዕልት የማወቅ ጉጉትና ድፍረት ያላት ከመሆኑም ሌላ ከቤተ መንግስቱ ቅጥር ውጭ ያሉትን ምስጢሮች ለማወቅ ትፈልግ ነበር። ምንም እንኳን ሌሎች በምቾት ቢቀመጡም እሷ ግን ጫካውን ለማወቅ ትፈልግ ነበር። በህልሟም የተደበቀውን እንቁ አለፍ ሲልም ዓለሙን በሞላ የሚጠብቁ ኃይለኛ ዘቦችን አየች። አንድ ቀን ጠዋት ልክ ፀሐይ ስትወጣ ልዕልት መድኃኒት ከቤተ መንግስቱ ጠፋች። ንግስቲቱ ልጇ መጥፋቷን ስትሰማ በሐዘን ወደቀች። ንጉሱ በየሸለቆቸውና በተራራው ላይ እንዲፈልጓት ትዕዛዝ አወጣ። ሆኖም ማንም ሊያገኛት አልቻለም። አንድ ሽማግሌ እረኛ ብቻ ስለ አንድ እንግዳ ነገር ተናገረ። ወደ ጭጋጋማው ሸለቆ ስታመራ እንዳያት ተናገረ። መድኃኒት አይታው የማታውቀው ቦታ ላይ ራሷን አገኘች። በመጀመሪያም ከወንዙ አስፈሪ ፍጥሩ ጋር ተገናኘች። በሚያስፈራ ድምፅ ከየት ነው የመጣሽው ብሎ ጠየቃት። ምንም እንኳን አስፈሪ ቢሆንም እሱ ከሌላኛው ዓለም ነው የመጣሁት ብላ መለሰችለት። ከዚያም በገደል ማሚቱ የተነሳ የራሷን ድምፅ ወደ ሰማችበት ድልድይ እየፈራች ሄደች። በድንገት የተራበ የጅብ ግልገል አገኘች። ከዛም ትንሽ ቁራሽ ዳቦ ነበራት። እሱን ሰጠችውና አለፈችው። ለካውስ ቀኝ አዝማች ጥላሁን የንጉሳውያን ቤተ መጻሕፍትን ፈተሸ። በዚያም አቧራ ውስጥ የተደበቀ አንድ ጥንታዊ ጥቅል አገኘ። በሌላ ዓለማት ላይ የተቆለፈውን ምስጢር የማውጣት ግዴታ የነበረው በነገስቶች ልጅ ላይ እንደነበረ ጥቅሉ ይጠቅስ ነበር እና በዚያ ቅጽበት እውነቱ ግልጽ ሆነለት። ልዕልት መድኃኒት የጠፋችው የተደበቀውን ምስጢር ለማወቅ እንደነበር ተገነዘበ። አልጠፋውም እስከ ምስጢሩን ለማወቅ እየጣርኩ ነበር እንጂ አለች። መድኃኒት ሶስቱን የፍርስራሽ ዕንቁዎች በእጇ ይዛ በተዋበው ኮረብታ ላይ እንደቆመች ሸለቆቸው በድንገት የመንቀጥቀጥ ድምፅ አሰማ። ከዚያም በድንገት በብርሃንና ማወንጨፍ ውስጥ ተፈናጥራ ወደ ለካ እናቷና ማህበረሰቧ ጋር ተቀላቀለች። አሁን የእውነት ጠባቂ በመሆን ዘውድ የተቀዳጀችው መድኃኒት ህዝቦቿን እንዲህ ብላ ተናገረች። እውነተኛ መሪ በድፍረት፣ በደግነት፣ በእውነት እና በብልሃት እንጂ በፍርሃት አይገዛም። ጥቂት የድፍረት ተግባር ብዙ ነገርን መለወጥ ይችላል አለች። ስለዚህ ልጆች አስተዋይ፣ ደፋር እና በአስጨናቂ ጊዜ አስተዋይ መሆን መቻል እንዳለብን ተምረናል። ተረቴን መልሶ አፌን በዳቦ አብሶ። በቀጣይ ተመሳሳይ ቪዲዮ እንዲደርሳችሁ ሰብስክራይብ አድርጉ።